ትምህርት ስትማሩ ሶስት ነገሮችን ማድረግ ይኖርባችኋል። የመጀመሪያው ነገር ቴክኖሎጂን ተማሩ። ሁለተኛው ነገር ሙያ ተማሩ። ሙያ ተኮር የሆነ እውቀትን መገብየት ይኖርባችኋል። አንድ ኤግዛምፕል ላንሳላችሁ አጠር አድርጌ። አንድ ሶፍትዌር ዴቨሎፐር ወር ደግሞ ቪዲዮ ኤዲተር ሊሆን ይችላል፣ አይዘር ግራፊክስ ዲዛይነር ሊሆን ይችላል። እነዚህ ሰዎች ለምሳሌ ፐር ዴይ ኦር 2-3 ዴይስ ሰርተው በዶላር ከሆነ የሚከፈላቸው ብዙ አይነት አክሰስ አላቸው። ከኦንላይን ባሻገር እንዲሁም ከካምፓኒዎች ጋር መስራት ይችላሉ ማለት ነው። እንዲህ አይነት ኦፖርቹኒቲዎች ስላሉ ፍሪደም አለው ደግሞ የትኛው ቦታ ብትሆኑ ፍሪላንሰር ሆናችሁ የመስራት እድላችሁ ሀይ ነው ማለት ነው። ሶስተኛውና የመጨረሻው ነገር የተማራችሁትን ትምህርት ወደ ገንዘብ ለውጡት። እንዴት መለወጥ እንዳለባችሁ አብረን የምናይ ይሆናል። ከቻናሉ ጋር ከቆያችሁ ብዙ ነገር የምንገበይበት ይሆናል ማለት ነው። ስለዚህ እንደ ማስታወቂያ አይደለም ይሄ ነገር። ለነገራችሁ የምፈልገው ነገር የመጨረሻውን ነገር በደንብ አስምሩበት። አብዛኛው ሰው ይማራል ጥሩ ውጤት ይዞ ይወጣል ከዩኒቨርሲቲ፣ ነገር ግን ምንም ስራ የለም። ስለዚህ የያዛችሁትን እውቀት ወደ ገንዘብ ሀው ቱ ቼንጅ የሚለው መማር መጀመሪያ አለባችሁ ማለት ነው ድጋሜ። ስለዚህ አይዘር ምን አለ መሰላችሁ ኢትዮጵያ ውስጥ ከተመረቅን በኋላ ቢሮ ስንገባ እንደ አዲስ ነው አይደል? ሁሉም ነገር የተማርነውን ነገር ምንም አፕላይ የምናደርግበት ቦታ የለም ከአብዛኞቹ ላይክ ዶክተር ኦር አይዘር ደግሞ አካውንታንት ካልሆነ በስተቀር ማለት ነው። ሞስት ኦፍ ኢትዮጵያን ካምፓኒስ ማለት ነው። ሶ ፕሊዝ ቼንጅ ዩር ግሬድ ኢንቱ መኒ። በቃ ወደ ገንዘብ መለወጥ አለባችሁ የምትይዙትን ግሬድ ማለት ነው። ይመቻችሁ።